ጉድ የቲክታከሩ ጆን ዳንኤል ታሪካዊ ውርደት በሃዲያ ዞን። እረ በፍጹም ጠላት ለመስማት የፈለገው ይህ ቢሆንም የሆነው ነገር ግን ሌላ ነው። ተወዳጁ ቲክታከር ጆን ዳንኤል በሃዲያ ዞን ታሪካዊ አሻራ ለማስቀመጥ ተቃርቧል። ሁሌም ተወዳጁ ቲክታከር ጆን ዳንኤል በዚህ አሻራው በሃዲያ እናቶችና በሃዲያ አባቶች ዘንድ ሁሌም እየታወሰና እየተወደሰ ይኖራል። ተወዳጁ ቲክታከር በሃዲያ ዞን ለማስቀመጥ ያሰበው አሻራ ምንድነው? የማህበረሰቡን ችግር ጠይቋል። አንድ አፍታ ሰምተን እንመለስ። ሲጋሽ ያለውን ችግር ይናገሩ። እዚህ አካባቢ የዚህ ማህበረሰብ ችግር ለዘመናት ያልተፈታ በጣም መርገም ሆነ የቆየ ለአመታት ለ3 7 5 ትውልድ ሁሉ ሲቸገር የነበረ ውሃ እጦት ነበረ። ውሃ ለመጠጥ ሲፈተሽ ሲመረመር ፍሎራይድ መጠኑ ለጤና ጠንቅ ነው በሚባል እንደሰማችሁትም ተወዳጁ ቲክታከር ጆን ዳንኤል በዛሬ ዕለት በሃዲያ ዞን የውሃ ችግር ላለባቸው ማህበረሰቦች ከማህበረሰቦቹ ጋር ተወያይቶ የውሃ ፕሮጀክት ለማስጀመር ቃል ወደ መግባት ደረጃ ተቃርበዋል። እባካችሁ ይህን ቪዲዮ 100 ጊዜ ኮፒ ሊንክና ሪፖስት በማድረግ ወንድማችንን ወይም ተወዳጁን ቲክታከር ጆን ዳንኤልን በርታ ከጎንህ ነን እንድትሉ በአክብሮት እንጠይቃለን። ጆዬ እንወዳለን። ቡም